ዘንብ ምክንያቱም የበራ ፊትና የጨለመ ፊት አንድ እንዳልሆነ ስለሚያውቁ ማለት ነው። ከዛ በኋላ የፈሩት ነገር አይቀርም ወደ ጀሃነም ይሰደዷታል ይለናል ሱብሓነሁ ወተዓላ። አላህ ይጠብቀንና يلا مامي اسكي مجرشو. كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى كلا يكلكل هي سورجي إذا بلغت التراقي نفس روح متى بغرور لا بتسرنك أجهزة وقيل باتقبوا يالو زمروش يالو من نوراك مدهانيت حاكم فلوغس كم ياشرو سو يالو وظن يترتر عليها يتممو سو أنه الفراق السو مليت مهنون ياوك أنوت قمتوان والتفت الساق بالساق باتم ببات بتتبابك أتشكزي إلى ربك يومئذ المساق بزانك من نداتو ودقيتا بيتشامهنون يوقال فردم يسنو فلا صدق ولا صلى على منم السجدم ولكن كذب وتولى نقرقن واشا استبابل جرباستا ثم ذهب إلى أهله يتمطى እየተንጠባረረ ወደ ቤተሰቦቹ ተመለሰ أولى لك فأولى ويول أهنم ويول ثم أولى لك فأولى أهنم ويول أيحسب الإنسان أن يترك سدى هي سول ياسبال النزم بلو يميتو يمسلوال ألم يكن نطفة من مني يمنى كأتوت أبتا يتفتر كسفرم يوت أيدلمن ثم كان علقة فخلق فسوى كذاب يرقادم هنا كذابوا على الله استكاكلوا فتروا فجعل منه الزوجين الذكر والأنثى كذاك سهلة تندوچن سيتنا وندا درجة أليس ذلك بقادر على أن يحيي الموتى اندها درجو يفتروا جيتا كموتوا بها الناس مكسكساتشون شايدا أيدلمن انديتا شاينو انجي كلا يكلكل على الله إذا بلغت التراقي رحمة تاقرور لاي بتسرنك اتشكزي الزيبوتا لاي مالتنو تدرسالج مكنياتو روح يقباتشو ستقبا بچنقلاتنو امتوت او بچنقلاتنو كذابوها لا ملك الموت متو ياچ روح سبسباتال ابن كثير عليه رحمة الله ثبتنا الله هناك بقول الثابت الله سبحانه وتعالى بسوبة رحمة بولو نقر يارقا قال انجي كبروا نقر وحبتي إذا بلغت التراقه رحت متقالتي زدت السرن قالج إلى مالتي جمران مكنياتهم من البات يمجرش يسولجين يوتايتاتشو كونا روح جسدن تتاستيد እንዴት እንደሚያረጋችሁ ተመልክታችሁ መጣው ሆነ ታቃላችሁ መታ ተሰራነጋለች አካሉ ማንቀሳቀስ አይችልም ኦልሞስት አልቋ ሩህ ወጥቶ ከዝበታች የቀረችው አካል እቺ ብቻ ነች ያኔ ወቂህ ላይ ይባላል ባጠገቡ ያሉ ሰዎች ማን ራቅ ማን ነው የሚያድን እስኪ ስፔሻሊስቶችን ፈልጉ አንድ ሰው ሞትን ሊያድን አልቻለም ጠፈር ላይ ወጥቷል ጨረቃን ተመራምሯል ኮከብን ተመራምሯል ወጥቷል በኮሞ ኩራክር ሂዷል ምድርን አዳርሷል
የተለያዩ ስፔሻሊስቶች ጭንቅላትን አጥንተዋል። የአይን አለ፣ የጆሮ አለ፣ ምን አለ። እያንዳንዱ ሰው ብዙ ተሻግረዋል። ከዚሁ ጋር ግን እቆታቸው ትንሽ ነው። ሩህን ማዳንም ማቻልም ሞትን ማስቀረትም አልቻሉም። ሩህን መፍጠርም አልቻሉም። ወይስአሉነከ ዐኒ ሩህ ቁል ሩህ ሚን አምሪ ረቢ አላሁ ስብሓነሁ ወተዓላ ሱረቱል ዋቂዓ ላይ ፈለውላ ኢዛ በለገቲል ሑልቁም ሩህ ጎሮሮ ላይ በደረሰች ጊዜ ወአንቱም ሒነኢዝን ተንዙሩን የዛን ቀን እናንተ ምንም ነገር ማድረግ ሳትችሉ ቀርታችሁ ትመለከታላችሁ። ወነሕኑ አቅረቡ ኢለይህ ሚንኩም ወላኪን ላ ቱብሲሩን ነገር ግን እናንተ እዛው ጭንቅላቱ ላይ ተቀምጣችሁ ሰውየው ላይ እኛ ከእናንተ የበለጠ ወደሱ ቅርብ ነው፣ እናንተ ግን አትመለከቱም። ፈለውላ ኢን ኩንቱም ገይረ መዲኒን እናንተ በምትሰሩት ስራ ባትጠየቁ ኑሮ ተርጅዑነሃ ኢን ኩንቱም ሳዲቂን እውነተኞች ከሆናችሁ ይህችን ሩህ ትመልሷት ነበረ። ነገር ግን አትችሉም። እናንተ ግን ግለሰቡ አውቋል፣ መጨረሻው እንደሆነ አውቋል። ለነሱ የሚናገርበት አንደበት የለውም። ወظن انه الفراق ያ የታመመው ሰው እርግጥ ብሏል፣ የቂን ብሏል። እሷ መለያ እንደሆነች አውቋል። ቤተሰቦቹን ጥሎ እንደሚሄድ እያወቀ ነው። እናት አባቱን፣ ልጁን፣ ሚስቱን ሊለይ ነው ሁሉም። ወልተፈት الساق بالساق ባት በባት ላይ በተደራረበች ጊዜ ማንድነው ሩህ በምትወጣበት ሰዓት እንደዚህ ላላይታችሁ ከሆነ ማለት ነው ምናልባት ምክንያቱም እየተሰበሰበች እየተመጀለገች ነው የምትወጣውና ኢላ ረቢከ የውመኢዚን المساق መሸሻም መጠጋም መነዳትም ወደ ጌታ ብቻ ነው። መሳቅ የሚለውን ቃል አላህ የተጠቀመው እዚህ ቦታ ላይ መአብ ወይም መርጂዕ አላለም፣ መመለሻ ወይም መሄጃ አላለም። መሳቅ ሳይወድ በግድ የሚኬደው ነው፣ እየተጎተትክ ማለት ነው። በግድ እየተጎተቱ የሚወሰዱ ሰዎች መሳቅ ይባላል። መአብ የሚለው ቃል ግን በውዴታ ስትሄድ ነው። አላህ ግን መሳቅ የሚለውን ተጠቀመ። ፈላ ሰደቀ ወላ ሰላ ሰደቃ አልሰጠም አልሰገደም። ተመልከቱ ይሄ ነገር አላህ የሚደጋግመው እቺ ሁለት ቃል ነው። ብዙ ጊዜ ስለ ሰደቃና ስለ ሶላት ነው የሚያነሳው። ፈላ ሰደቀ የሚለው ሁለት ማዕና አለው። አንደኛ መልእክተኛ ይዞ የመጣውን ነገር እውነት አላለም፣ ያስኬዳል በቋንቋ ደረጃ። ፈላ ሰደቀ እሱ ላይ ግዴታ የተደረገበትን ዘካ አልሰጠም፣ ወይም ሰዎች እሱ ጋር እየተራቡ ሰደቃ መስጠት ሲገባው አላደረገም። ወላ ሰላ ሰላትንም አልሰገዳትም። ወላኪን ከዘበ ወተወላ ከሃዲያኖች ሁሉንም የሚያከታትለው ኢንሻአላህ እንደ ግለሰብ እየነገረ ነው እንጂ ማለት ነው። አቡ ጀህልን ተመልክቶ ቢወርድ ይሄ ቁርአን አንቀጽ ሁሉንም የሚመለከተው። ወላኪን ከዘበ ወተወላ ነገር ግን ዋሸ፣ ጀርባ ሰጥቶ ሄደ ከእምነት ሐቅ ማለት ነው። ثم ذهب الى اهله يتمطى እየተንጠራራ የተመጣ ማለት እየተንቀባረረ እየተከባበረ ወደ ቤተሰቦቹ ተመለሰ። ቁርአንን ሰማና ይሄ ደጋሚ ንግግር ብሎ እየተነፋፋ ሄደ። አትነፋፋ። ማን ነኝ ምንድነው ብለህ ነው የምትነፋፋው ነው። አውላ ለከ ፈአውላ የምትጠላውን ነገር አላህ ያስከትልልህ አንተ ለዛም ተገቢ ነህ። ثم አውላ ለከ ፈአውላ አራት ጊዜ ተጠቀ አውላ ለከ ፈአውላ ثم ካለ በኋላ አውላ ለከ ፈአውላ ይገባዋል እንዳያነሰው። አያሕሰቡ الانسان ان يترك سدى ይሄ ሰው ዝም ብሎ የሚተው ይመስላል እንዴ? ዝም ብለህ የተፈጠርክ ይመስላል? ዝም ብለህ እንደዚህ ዱንያ ላይ ሄደ ሙተ የምትተው ይመስላል? እንዳታስብ። የመጣህበት የራሱ ዓላማ አለ፣ የመጣህበትን መንገድ አለ። አለም የኩን ኑጥፈተ ሚን መንይ ይምና የሚፈስ ከሆነ ከፍቶት ጠብታ አልነበርክምን? ለዛውም ስፐርም ማለት ነው። ያ ነገር ሚን መንይ ይምና የሚለው ተስፈንጥሮ የሚመጣ ተስፈንጥሮ ከሚመጣ ምን ያልተፈጠርክም አንተ ከዛ አይደል የተገኘው? እንዴት ትኮራለህ? እንዴት ራስን ከፍ ከፍ ታደርጋለህ? ከዛ ثم كان علقة فخلق فسوى علقة ማለት የረጋ ደም አደረገ አላህ እናት ሆድ ውስጥ ያለውን ፕሮሰስ ነው። ከዛ አላሁ ስብሓነሁ ወተዓላ فخلق ፈጠረ فسوى አስተካከለህም። ይሄው የሚያምር አቋም ይዞ ከወጣ በኋላ ምን ያንጠባረራል? ولقد خلقنا الانسان في احسن تقويم በርግጥም ይሄን የሰው ልጅ በሚያምር አቋም ላይ ፈጠር ነው እኮ ነው የሚለው። ከዛ በኋላ فجعل منه الزوجين الذكر والانثى ጥንድ አደረገ ሴትና ወንድ ከሱ እንዲገኝ አደረግን። ይሄን ያደረገው ጌታ አለይሰ ذلك بقادر على ان يحيي الموتى ይሄን አድርጎ የፈጠረ ጌታ ታዳ ከሞቱ በኋላ እነሱ መቀስቀስ ያቀተዋል እንዴ? ኢብኑ ከቲር ምን አሉ?
በላ ሱብሓነከ ፈበላ አሉ። ሲጨርሱ ይሄንን መጨረሻ ላይ ጭንቃል የተጠቀሙት ቃለ ሱብሓነከ ፈበላ ጥራት ይገባ ትችላለህ እንጂ እኛ አምላክ ሆይ ሞት